የአፍሪካ ህብረት ጉባኤ አዲስ አበባ ውስጥ ሊካሄድ መሆኑን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አስታወቁ። የኢትዮጵያ መንግስት በድርጅቱ ዋና ዳይሬክተር ላይ ቅሬታ ቢያቀርብም በጦርነት ለተጎዳው የትግራይ ክልል እርዳታ እንዲደርስ መጠየቁን እንደሚቀጥል የዓለም የጤና ድርጅት አስታወቀ። የሶማሊያ መንግስት ቃል አቀባይ በአጥፍቶ ጠፊ በተቃጣባቸው የቦምብ ጥቃት ቆስለው ከሞት አመለጡ። በመዲናዋ ሞቃዲሾ የተሰነዘረውን የቦምብ ጥቃት አሸባብ ሳይፈጽመው እንዳልቀረ ፖሊስ አስታውቋል። የሱዳን መንግስት በጸረ ወታደራዊ መፈንቅለ መንግስት ተቃውሞ ወቅት የሙያ ስነ ምግባር አላከበረም በማለት የአልጀዚራ ቴሌቪዥን የቀጥታ ስርጭት ፍቃድ መንጠቁን አልጀዚራ አስታወቀ። ከመንበረ ስልጣናቸው የተባረሩት የቀድሞ የማሊ ፕሬዝዳንት ኢብራሂም ቡባከር ኬይታ ከዚህ ዓለም በሞት ተለዩ። ዜናውን በዝርዝር የአፍሪካ ህብረት ጉባኤ አዲስ አበባ ውስጥ ሊካሄድ መሆኑን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ገለጹ። በአመት 2 ጊዜ ይካሄድ የነበረው የህብረቱ ጉባኤ በኮሮና ወረርሽኝ ምክንያት ላለፉት 3 ዓመታት ተቋርጦ ከቆየ በኋላ ዳግም አዲስ አበባ እንዲካሄድ መንግስት ከሌሎች የአፍሪካ ሀገራትና ከአፍሪካ ህብረት ኮሚሽን ዲፕሎማሲያዊ ጥረቶችን ሲያደርግ መቆየቱን ጠቅላይ ሚኒስትር አብይ በይፋዊ የፌስቡክ ገጻቸው ዛሬ አስታውቀዋል። የአፍሪካ ህብረት ድረገጽ እንደሚያሳየው የሀገራትና የመንግስታት መሪዎች የሚሳተፉበት 35ኛ መደበኛ ስብሰባ በመጪው ጥር 28ና 29 ቀን 2014 ዓ.ም ይካሄዳል። የሀገራት ሚኒስትሮች የሚሳተፉበት የሥራ አስፈጻሚ ምክር ቤት ስብሰባ በአንጻሩ 2 ቀናት ቀደም ብሎ ጥር 25ና 26 2014 ዓ.ም ሊካሄድ ታቅዷል። የኮሮና መስፋፋትና ወቅታዊውን የጸጥታ ሁኔታ እንደ ምክንያት በማንሳት የአፍሪካ ህብረት ጉባኤ በአዲስ አበባ እንዳይካሄድ እንቅስቃሴ ሲያደርጉ የነበሩ አካላት ተግባራቸው ኢትዮጵያን አሳዝነው እንደነበር የጠቀሱት አብይ ጉባኤው አዲስ አበባ መካሄዱ የሚኖረውን ትርጉም የተገነዘቡና ኢትዮጵያ በአፍሪካ ጉዳዮች ላይ ያላትን ጠንካራ አቋም ለአፍሪካ ህብረት እውን መሆን ያበረከተችውን አስተዋጽኦና የአፍሪካ ጉዳዮች በአፍሪካውያን እንዲታዩ ያላትን የጸና መርህ ከፍ ያለ ዋጋ የሰጡ የአፍሪካ መሪዎች ጉባኤው በአዲስ አበባ መካሄዱን መርጠዋል ብለዋል። ኢትዮጵያ በአፍሪካዊነት ላይ ያላትን አቋም የቀደሙት የአፍሪካ መሪዎች እንደተገነዘቡት ሁሉ የዚህ ዘመን መሪዎችም በሚገባ ተገንዝበው አጋርነታቸውን በሚያሳይ መልኩ የህብረቱን ጉባኤ በአካል እዚህ ለማከናወን ያሳለፉትን ውሳኔ ኢትዮጵያ እንደምታደንቀው አብይ በመግለጫቸው ጠቅሰዋል። የኢትዮጵያ መንግስት በድርጅቱ ዋና ዳይሬክተር ላይ ቅሬታ ቢያቀርብም በጦርነት ለተጎዳው የትግራይ ክልል እርዳታ እንዲደርስ መጠየቁን እንደሚቀጥል የዓለም የጤና ድርጅት አስታወቀ። የኢትዮጵያ መንግስት ባለፈው አርብ የዓለም የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም በጎጂና የተሳሳተ መረጃ በማሰራጨትና የትግራይ አማጽያንን በመደገፍ የተሳሳተ ተግባር ላይ ተሳትፈዋል በማለት ሲከስ ድርጅታቸው ምርመራ እንዲያከናውንባቸው ጠይቋል። የዓለም የጤና ድርጅት የኢትዮጵያ የውጭ ጉዳይ ሚኒስትር በይፋ ክስ ማቅረቡን በዛሬው ዕለት አረጋግጧል። ይሁንና በተባበሩት መንግስታት ድርጅት ከ1 ዓመት በላይ በኢትዮጵያ ይፋዊ ያልሆነ ገደብ ተጥሎበታል ለተባለው 7 ሚሊዮን የትግራይ ህዝብ የሰብአዊ እርዳታና መሰረታዊ አገልግሎት እንዲደርስ እንዲፈቅድ የዓለም የጤና ድርጅት የኢትዮጵያ መንግስትን መጠየቁን ይቀጥላል ብሏል። የኢትዮጵያ መንግስት ቅሬታውን ያቀረበው ዶክተር ቴድሮስ ባለፈው ሳምንት መንግስት ወደ ትግራይ ክልል መድኃኒቶችና ሌሎች የነፍስ አድን እርዳታዎችን ለነዋሪዎች እንዳይደርስ እየከለከለ ነው በማለት በክልሉ ያለው ሁኔታ ሲኦል ነው ብለው ከገለጹ በኋላ እንደነበር የፈረንሳይ ዜና አገልግሎት ዘግቧል። ዶክተር ቴድሮስ የሰጡት አስተያየት የዓለም የጤና ድርጅትን ተአማኒነት ጥያቄ ውስጥ ይጥላል ያለው የኢትዮጵያ መንግስት የተጣለባቸውን ሙያዊና ህጋዊ ኃላፊነት በመጣስ ምርመራ ሊደረግባቸው ይገባል ብሏል። በተባበሩት መንግስታት ድርጅት የኢትዮጵያ ልዑክ የዶክተር ቴድሮስን አስተያየት በመቃወም ኢትዮጵያን ከሚመለከቱ ጉዳዮች ሁሉ ራሳቸውን እንዲያገሉ ይጠይቀዋል። ነገር ግን የዓለም የጤና ድርጅት እንደ ማንኛውም የተባበሩት መንግስታት ድርጅት በጦርነቱ የተጎዱና የተፈናቀሉ ሁሉንም ሰዎች ጤናና ደህንነት ለመጠበቅና ያልተገደበ ተደራሽነት ከሚጠይቁ ተቋማት የተለየ እንዳልሆነና የሰብአዊ ተደራሽነት እንዲፈቅድ መጠየቅ መቀጠሉን አጽንኦት እንደሰጠበት አስታውቋል። የዓለም የጤና ድርጅት ለኢትዮጵያ ባለስልጣናት በርካታ ጥያቄዎችን ቢያቀርብም ከሐምሌ 8 2013 ዓ.ም ጀምሮ የጤና ቁሳቁሶችን ወደ ትግራይ እንዳይደርስ መደረጉን ገልጿል። የሶማሊያ መንግስት ቃል አቀባይ በአጥፍቶ ጠፊ በተቃጣባቸው የቦምብ ጥቃት ቆስለው ከሞት አመለጡ።
በመዲናዋ ሞቃዲሾ የተሰነዘረውን የቦምብ ጥቃት አልሸባብ ሳይፈጽመው እንዳልቀረ ፖሊስ አስታውቋል። የጥቃቱ መፈጸምን ተከትሎ በቃል አቀባዩ የመኖሪያ አቅራቢያ የሰው ሰውነት ክፍል መንገድ ላይ መታየቱን ሮይተርስ የዜና ወኪል ደረሰኝ ያለውን ፎቶግራፍ ዋቢ አድርጎ ዘግቧል። ቃል አቀባዩ መሐመድ ኢብራሂም ሙአሊሙ ወዲያው ወደ ሆስፒታል መወሰዳቸውን ፖሊስ አስታውቋል። ጥቃቱ በቀጥታ ያነጣጠረው በሆስፒታል ሕክምናቸውን በመከታተል ላይ የሚገኙትን ቃል አቀባዩን ነው ሲሉ የመዲናዋ ፖሊስ ቃል አቀባይ አብዱል ፈታህ አደን ተናግረዋል። ለጥቃቱ ወዲያው ኃላፊነት የወሰደ አካል የለም። ነገር ግን ባለፉት ጊዜያት መዲናዋ ሞቃዲሾን ጨምሮ በመንግስት የጸጥታ ኃይሎችና ሰላማዊ ሰዎችን ኢላማ ያደረጉና በሶማሊያ ሲፈጸሙ ለነበሩ ጥቃቶች አልሸባብ ኃላፊነቱን ሲወስድ ቆይቷል። አልሸባብ በተባበሩት መንግስታት ድርጅት የሚደገፈውን ማዕከላዊ መንግስት በማስወገድ በእስላማዊ ህግ የሚተዳደር መንግስት ለማቋቋም ዓመታትን የተሻገረ ጥቃት በመሰንዘር ላይ ይገኛል። አልሸባብ ከሶማሊያ መንግስት የጸጥታ ኃይሎች ላይ ከሚያደርሰው ጥቃት በተጨማሪም በአፍሪካ ህብረት የሰላም አስከባሪ ኃይል ላይም ተመሳሳይ ጥቃት ሲሰነዝር መቆየቱን ዘገባው አመልክቷል። ይህ ዶይቼ ቬለ ነው። የሱዳን መንግስት በጸረ ወታደራዊ መፈንቅለ መንግስት ተቃውሞ ወቅት የሙያ ስነ ምግባር አላከበረም በማለት የአልጀዚራ ቴሌቪዥን የቀጥታ ስርጭት ፈቃድ መንጠቁን አልጀዚራ አስታወቀ። ድርጅቱ ዛሬ በትዊተር ገጹ ባሰፈረው አጭር የጽሑፍ መግለጫ የሱዳን ባለስልጣናት በሱዳን የአልጀዚራ የቀጥታ ስርጭት ዘጋቢን ከሙሉ የስርጭት ቡድኑ ጋር ሱዳን ውስጥ እንዳይሰራ ማገዱን አስታውቋል። በሱዳን የወታደራዊ መፈንቅለ መንግስት ከተፈጸመበት ጊዜ ጀምሮ በሲቪሎች የሚመራ አስተዳደር እንዲመለስ በሚጠይቁ የዲሞክራሲ ኃይሎችና በፖሊስ መካከል በተፈጠሩ ግጭቶች አንድ የፖሊስ መኮንንን ጨምሮ 64 ሰዎች መገደላቸውን የፈረንሳይ ዜና ምንጭ ዘግቧል። አልጀዚራ በሱዳን የተቃውሞ ከተቀጣጠለበት ጊዜ አንስቶ የሉዓላዊ ምክር ቤቱ መሪ ጀነራል አብዱል ፈታህ አልቡርሃንን ፊት ለፊት ማነጋገርን ጨምሮ በርካታ የቀጥታ ስርጭት ዘገባዎች መስራቱን ዘገባው ጠቅሷል። በሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ሱዳን ወደ የከፋ ቀውስ ከመግባት ለመታደግ በሚል ስልጣናቸውን በፈቃዳቸው ለቀዋል። ጀነራል አብዱል ፈታህ አልቡርሃን ወታደሮቹ የወሰዱት እርምጃ መፈንቅለ መንግስት አልነበረም፣ ይልቁንም የሽግግሩን ሂደት ለማረም የወሰዱት እርምጃ ነው ሲሉ ራሳቸውን ተከላክለዋል። ከመንበረ ስልጣናቸው የተባረሩት የቀድሞ የማሊ ፕሬዝዳንት ኢብራሂም ቡባካር ኬይታ ከዚህ ዓለም በሞት ተለዩ። የፕሬዝዳንቱን ህልፈት የቀድሞ የፍትህ ሚኒስቴር ዛሬ እሁድ ይፋ ሲያደርጉ የሞታቸው ምክንያት ግን ለጊዜው እንዳልታወቀ ነው የተገለጸው። ከጎርጎርሳውያኑ 2013 ጀምሮ ለ7 ዓመታት ማሊን ያስተዳደሩት ኬይታ በአስተዳደራቸው ዘመን የተቀሰቀሰው እስላማዊ አመፅ ማዕከላዊና ሰሜናዊን የአገሪቱ ክፍል ከእጃቸው በመንጠቁም የነበራቸውን ተቀባይነት ማሳጣቱን ሮይተርስ የዜና ምንጭ ዘግቧል። በሀገሪቱ ለወራት የዘለቀውን ብርቱ ህዝባዊ ተቃውሞ ተከትሎም በጎርጎርሳውያኑ ነሐሴ 2020 ወታደራዊ መፈንቅለ መንግስት ተደርጎ ቡባካር ኬይታን ከስልጣናቸው አባሯቸዋል። ኬይታ በመዲናዋ ባማኮ በሚገኘው መኖሪያ ቤታቸው ነው ዛሬ ማለዳ ያረፉት። 75 ዓመታቸው ነው። የአፍሪካ ህብረት ጉባኤ አዲስ አበባ ውስጥ ሊካሄድ መሆኑን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አስታወቁም። የኢትዮጵያ መንግስት በድርጅቱ ዋና ዳይሬክተር ላይ ቅሬታ ቢያቀርብም በጦርነት ለተጎዳው የትግራይ ክልል እርዳታ እንዲደርስ መጠየቁን እንደሚቀጥል የዓለም ጤና ድርጅት አስታወቀ። የሶማሊያ መንግስት ቃል አቀባይ በአጥፍቶ ጠፊ በተቃጣባቸው የቦምብ ጥቃት ቆስለው ከሞት አመለጡ። በመዲናዋ ሞቃዲሾ የተሰነዘረውን የቦምብ ጥቃት አልሸባብ ሳይፈጽመው እንዳልቀረ ፖሊስ አስታውቋል። የሱዳን መንግስት በጸረ ወታደራዊ መፈንቅለ መንግስት ተቃውሞ ወቅት የሙያ ስነ ምግባር አላከበረም በማለት የአልጀዚራ የቴሌቪዥን የቀጥታ ስርጭት ፈቃድ መንጠቁን አልጀዚራ አስታወቀም። ከመንበረ ስልጣናቸው የተባረሩት የቀድሞ የማሊ ፕሬዝዳንት ኢብራሂም ቡባካር ኬይታ ከዚህ ዓለም በሞት ተለዩ። ዜናው በዚሁ አበቃ። ጤና ይስጥልኝ።